የፈለኩበት ዋና ምክንያት ሁለት ወንድማማቾችን ለማመስገን ነው። ዘነበ በላይና መኳንን ታከለ ይባላሉ። በጣም ጥሩ ልጆች፣ በጣም ጥሩ ወላጆች፣ በጣም ጥሩ የሙዚቃ ሰዎች ናቸው። እነሱን ለማመስገን ነው የመጣሁበት ዋና ምክንያት እና ለመጀመሪያ ጊዜ እንዲሁ ኮፒ ሊንክ ሼር አድርጉልኝ ብዬ አላቅም። this is my first time to say so። ከቻላችሁ ኮፒ ሊንክ ሼር አድርጉልኝ፣ ለብዙ ሰው እንዲደርስ ስለምፈልግ ነው። እነዚህ ልጆች የሚሰሩትን የሙዚቃ መሳሪያዎች እንዲያዩና ሰዎች በተለየ ባህል ሙዚቃ መሳሪያ የሚወዱ ዋሽንት፣ መሰንቆ፣ ክራር፣ በገና፣ ከበሮ የመሳሰሉትን በጥሩ ጥራት ይሰራሉ። እነሱን ማዘዝ የሚወዱ ሰዎች ካሉ እንዲደርሳቸው ስለምፈልግ ነው። ከነዚህ ልጆች ጋር በመጀመሪያ ደረጃ የተዋወቅኩት ራሴ በሰራሁት ዋሽንት ሪኮርድ አድርጌ ፌስቡክ እና ዩቲዩብ ላይ ለጥፌ ያንን ከተመለከቱ በኋላ ምናልባት የተሻለ ዋሽንት ቢያገኝ ሰው ጥሩ ዋሽንት ይጫወታል ብለው በማሰብ ያኔ የኮቪድ ጊዜ ነበረ። በተለያየ ስኬል እስከ 12 የሚደርሱ ዋሽንቶች ይላኩልኝ። ከዛ በኋላ በጣም በተደጋጋሚ ዋሽንት፣ መሰንቆ፣ ክራር ሊፈሰሰሉትን ልከውልኛል። እናንተም የምትወዱ ሰዎች የባህል ሙዚቃ መሳሪያ የምትወዱ ሰዎች እንድታዟቸው ለማሳሰብ ለመጠየቅ ነው። በዚህ አጋጣሚ እስቲ የተላኩልኝን የሙዚቃ መሳሪያዎች አንድ ባንድ ላሳያችሁ፣ ተከታተሉኝ። እንግዲህ ዛሬ ይህንን ቪዲዮ እንዲቀርጽ ያነሳሳኝ ዋና ምክንያት ይሄ መሰንቆ አሁን በቅርብ ከተላኩልኝ መሰንቆዎች ውስጥ አንዱን በፊት የነበረኝ መሰንቆ ነበረ። መሰንቆ እና የተሻለ መሰንቆ መላክ ስለፈለገ መሰንቆቹን የሚሰሯቸው ሁለቱም ናቸው። መኳንንትም መሰንቆ ይሰራል፣ ዘነበ መሰንቆ ይሰራል። ዋሽንቶችን እንደምትመለከቷቸው በጣም ብዙ ዋሽንቶች ነች ያሉኝ። እዚህ ከነመያዣው ዋሽንቶች አሉኝ። ክራር፣ የተለያዩ አይነት ክራሮች፣ ለምሳሌ ይሄ የድርድር ክራር ይባላል። ይሄ የግርፍ ከነመያዣው፣ ይሄም የድርድር ክራር፣ ይሄ የግርፍ ክራር እዚህ ጋር ውስጥ የምትመለከቱት እና በአጠቃላይ እነዚህ ልጆች በስተርጅና እድሜ የሙዚቃ መሳሪያ ተጫዋች እንደሆን እያደረጉኝ ነው ያሉት። እኔ በጣም ጥሩ ሁኔታ እጫወታለሁ ብዬ የምለው ዋሽንትን ነው እና ግን በጣም የተለያዩ የሙዚቃ መሳሪያዎች ሙዚቃ ስለምወድ ከጊታር፣ ሃርፕ፣ ኪቦርድ፣ ሪኮርደር፣ ኢቨን ሃርሞኒካ እነዚህን በሙሉ ገዝቼ አንድ ባንድ ሊሆን የሚችል የሙዚቃ መሳሪያዎች ናቸው ቤቴ ውስጥ ያሉት። እንዳልኩት ልጆቹ በጣም ጥሩ የሙዚቃ መሳሪያ የሚሰሩ ልጆች ናቸው። ማዘዝ የምትፈልጉ ሰዎች እንድታዟቸው በዚህ አጋጣሚ ለመጠቆም ነው። ይሄ በቅርብ የተላከልኝ ማሲንቆ ነው። ዘነበ በላይ የሰራው እና በጣም ምርጥ ማሲንቆ። እንግዲህ እንጃ ሙዚቀኛ ሊያድርጉኝ ነው መሰለኝ በስተርጅና እና ድምጽ ማጉያ አለው። እንደዚህ ድምጽ ማጉያ በጣም ከፍተኛ ድምጽ ነው ያለው። ይሄ ነው ማሲንቆው። ድምጽ ማጉያ ተጨምሮ ተመልከቱ ነው። ይሄ በቅርብ የመጣ ክራር ነው እና ድምፁ በጣም የሚገርም ድምፅ ነው ያለው። ጊታር ድምፅ ማለት ይቻላል። እንደምትሰሙት ይሄ ድምፅ ማጉያ ሲጨመርበት ድምፁን ተመልክቱ።